ባለፈው የቁጥርና አሃዝ ትምህርታችን ላይ የሂሳብ ስሌቶችን አንስተን ነበር። እነዚህ የሂሳብ ስሌቶች 4 ናቸው። እነሱም መደመር፣ መቀነስ፣ ማባዛትና ማካፈል ናቸው። ይሄም በቁጥር መስመር ላይ ማየት እንችላለን። በተለይ አሁን ለምሳሌ የወሰድኩት መደመርና መቀነስን ነው በቁጥር መስመር ላይ የምናየው። አሁን 2 ቁጥሮችን ጽፌያለሁ እዚህ 3 ሲደመር 2 ይሆናል 5። የመቀነስ ቁጥር ምልክት ያለው 3 ሲደመር 2 ይሆናል የመቀነስ ቁጥር ምልክት ያለው 1። እነዚህ በቁጥር መስመር ላይ ስናያቸው የመጀመሪያው 3 ሲደመር 2 ከዜሮ ወደ ቀኝ ያለውን አመለክታለሁ። 3 ማለት ምልክት የለውም፣ ስለዚህ የመደመር ምልክት አለው ማለት ነው። ከ3 ተነስቼ ወደ 2 ዘላለሁኝ። 2 ተጨማሪ ያገኘው ማለት ነው። 2 ወደፊት እሄዳለሁ ማለት ነው፣ ወደ ቀኝ። እሱ መደመር ነው ማለት ነው። ወደ ቀኝ ሲሄድ መደመር ነው ሁልጊዜ፣ ወደ ግራ መቀነስ መሆኑ ነው። አሁን ከ3 ተነስቼ 2 ሰረዞች ስዘል 5 ላይ እቆማለሁኝ። ስለዚህ 3 ሲደመር 2 5 ነው ማለት ነው። ያ ከስር ያለውስ የመቀነስ ምልክት ያለው ቁጥር 3 ያለው ከዜሮ ወደ ግራ ነው። ከዜሮ ወደ ግራ ነው ያለው። ከዛ እነሳለሁ ማለት ነው። ከዛ ተነስቼ አሁንም ወደፊት ነው የሚሄደው፣ ወደ ቀኝ። ለምን? ሲደመር 2 ስለሆነ። ሲደመር ማለት ሁል ጊዜ ወደ ቀኝ ነው የምንዘለው የምንቆጥረው። ከመቀነስ ቁጥር ካለው 3 2 ስዘል መቀነስ ቁጥር ካለው 1 ላይ ቆማለሁኝ። መልሱ መቀነስ ቁጥር ያለው 1 ማለት ነው። ይሄንን ስናብራራው ይሄ 3 ሲደመር 2 ስናየው ለምሳሌ 3 ብርቱካን ነበረኝ፣ 2 ተጨማሪ ደግሞ ተሰጠኝ፣ ጠቅላላ 5 አለኝ ማለት ነው። ከስር ያለው ደግሞ 3 ብርቱካን ከሰው ተበድሬ ነበረ፣ 2 ደግሞ ሰው ሰጠኝ። አሁን 2 መለስኩለት፣ ለባለ ዕዳ ከፈልኩኝ 2። ስንት ይቀረኛል ማለት ነው? 1 ብርቱካን ዕዳ አለኝ ማለት ነው። ይህንን በመቀነስ ምልክት ነው የምገልጸው። መቀነስ 1 ብዬ አስቀምጠዋለሁ ማለት ነው። አንድ ቁጥር ከፊቱ የመቀነስ ምልክት ከሌለው ሁልጊዜ መደመር ምልክት አለው። ይኸውም እላይ ካለው የቁጥር መስመር ማየት ይቻላል። እላይ ያለው የቁጥር መስመር ከዜሮ ወደ ቀኝ ያለው ምንም አይነት ምልክት አልተጻፈበትም። እሱ ግን የመደመር ምልክት አለው ማለት ነው። ይሄ ውስጥ ታዋቂ ነው። ወደ ግራ ግን ሁልጊዜ እንጽፋለን። ወደ ግራ ያለው ግን የመቀነስ ምልክት እየጻፍን እንሄዳለን። በማንኛውም የሂሳብ ስሌት ስራ ምንም ካልተጻፈ ከፊቱ እንደ ፕሉስ ወይም ደግሞ እንደ መደመር አድርገን እንወስደዋለን። ከተጻፈ ደግሞ በዛ መሰረት ነው የሂሳብ ስሌቱን የምንሰራው። ይሄ መቀነስ ምልክት ያላቸው ቁጥሮች ግን ሁልጊዜ የንብረት ወይም ደግሞ የሀብት ዝቅ ማለት ብቻ አይደለም የሚያሳዩት፣ የአየር ጸባይንም ያመለክታሉ። ለምሳሌ ከዜሮ ወደ ቀኝ ያለው ከዜሮ ወደ 1 ከሄድኩኝ ዛሬ የሙቀት መጠኑ 1 ነው፣ 1 ዲግሪ ሴንቲግሬድ ነው ካልኩኝ ሙቀት ነው ማለት ነው። በጣም ባይሞቅም ውሃ ወደ በረዶ አልተቀየረም። በዚህኛው አንጻራዊ ደግሞ ወደ ግራ ከሄድኩኝ ከዜሮ በታች ሆነ ማለት ውሃ በረዶ ሆኗል ማለት ነው። በጣም ቀዝቅዟል። አሁን ወደ ቀኝ እየጨመርን ስንሄድ ለምሳሌ ከዜሮ ወደ 5 10 ሆነ፣ 15 ሆነ፣ 20 30 ሆነ ስንል በጣም እየሞቀ እየሄደ ነው ማለት ነው። 30 40 በጣም ሙቀት ነው ማለት ነው። ወደ ግራ ስንሄድ ደግሞ የመቀነስ ምልክት ያለው 5 10 20 30 እያልን ስንሄድ በጣም በረዶ ሆኗል ማለት ነው። መሬቱ ቀዝቅዟል ማለት ነው። እና ይሄ መቀነስ ምልክቱ ለሀብትና ለንብረት ብቻ ሳይሆን የአየር ጸባይንም እንገልጽበታለን ማለት ነው።